ሲንግል እናቶች ሲንግሎች እንዴት ናችሁልኝ? ዛሬም ደግሜ የምነግራችሁ የማትፈለጉበት የማትወደዱበት የማትከበሩበት የማትደመጡበት ቦታ ላይ እንዳትቆዩ። ይሄ ሪሌሽንሺፕ ላይ ላላችሁ ሴቶችም ነው። ይሄ በጠቅላላ ለሴቶች ነው። ሁላችሁ በቃ ማትፈለጉበት ማትወደዱበት ማትደመጡበት ሐሳባችሁን በነፃነት ማትገልጹበት እዛ ቦታ ላይ እንዳትቆዩ። እራችሁን በወደዳችሁት ልክ ነው ሌላ ሰው የሚወዳችሁ የሚያከብራችሁ የሚፈልጋችሁ የሚንከባከባችሁ። ያ ሰው እንደፈለገ ዝም በይ አንቺ ኧረ ምን ታውቂና ኧረ ያንቺ ሐሳብ ልክ አይደለም ይሄ ልክ አይደለም ይሄ ነው ልክ እኔ ያልኩት ነው ልክ እኔ ባልኩት ነው መሄድ ያለብሽ የሚልሽ ቦታ ላይ እንዳትቆይ። ነይ ካልመጣሽ አሁን ካልመጣሽ ከዚህ በኋላ ግንኙነታችን ይቋረጣል። ከዚህ በኋላ ሪሌሽንሺፓችን ይቋረጣል። ይቋረጥ ፊት እንዳሰጭ ይቋረጥ። እሱ ስትከታይ አንቺን የሚከተሉሽን ብዙዎቹን የራስሽ የሆኑ ሰዎች ያመልጡሻልና ይቋረጥ። ታዩ በቃ ሪሌሽንሺፕ ላይ ያላችሁ ጓደኝነት ላይ ያላችሁ ማትከበሩበት ማትደመጡበት ቦታ ላይ እንዳትቆዩ ብያለሁ። ራሳችሁን የምታስከብሩት ራሳችሁ ናችሁ። ራሳችሁን የምትወዱት ራሳችሁ ናችሁ። ራሳችሁን የምትፈልጉት ራሳችሁ ናችሁ። ራሳችሁን በሰጣችሁ እናንተ ራሳችሁ በሰጣችሁት ልክ ነው ሌላ ሰው እናንተ ጋር የሚመጣው። ቦርደራችሁን ባውንደሪያችሁን የሆነ ሰው ካለፈ ተውት። አይጠቅማችሁም። እዛ ህይወት ውስጥ ገብታችሁ በትኖሩም አይጠቅማችሁም። ሙሉን ዩቲዩብ ቻናል ላይ ተመልከቱት፣ ይጠቅማችኋል። ሴቶችዬ እባካችሁ እኔ በጣም ያሳዝኑኛል ሪጀክት ሲደረጉ፣ በስልክ ሪጀክት ሲደረጉ፣ ከጓደኞቻቸው ጋር ሆነው ሪጀክት ሲያደርጓቸው። እስቲ ቆይ ባንቺ ስልክ ሞክሪ ይለጥ እስቲ እሺ ምልምል ለምትሉ ሴቶች እባካችሁ ተው። በቃ እነሱንም ተዋቸው። እናንተም ራሳችሁን ሆናችሁ ኑሩ። የምሬን ነው የምነግራችሁ። ዲዩቲ ያለበት ሰው ካለ ሪሌሽንሺፕ ላይ ወይ ደግሞ ጋብቻ ላይ ልጅ ወልዳችሁ እሱ ዲዩቲው ሌላ ታሪክ ነው። አንቺ ግን እሱ ውስጥ ራስሽን ለማስቀመጥ አትታገይ። እኔ እናት እድሜሽን ጨረሽ። ታይ ቆንጆ ውብነሽ። ስራና ስራሽ ላይ ፎከስ አድርጊ። ራስሽን መቀየር ላይ፣ ራስሽን መንከባከብ ላይ፣ ራስሽን ማሳመር ላይ። ከዛስ ወንድ ነው ሄደው የእሱ አይነት ሊያውም እሱ የሌለውን ስታንዳርድ የያዘ 100 ይከተልሻል። እርግጠኛ ነው የምነግርሽ። ይሄ ሁሉም ቦታ ላይ የሰማችሁት ነገር ተረት አይደለም፣ እውነት ነው። እና አስተውሉ እባካችሁ። ልታገቡ ያላችሁ በተለይ ማቹር ነው። ፕሊስ እህቶቼ ዩቲዩብ ቻናል ላይ ሰብስክራይብ አድርጉ። እዛ ላይ ብዙ እንመካከራለን። ወዳችኋለሁ። ባይ